ትራምፕ ኢራንን ወደ ድንጋይ ዘመን እንመልሳቸዋለን ባሉ ማግስት አሜሪካን ኩምሽሽ ፍጥጥ ድንግጥ ኩርምት ያደረጋት ከፍተኛ ኪሳራ ደርሶባታል። ለመጀመሪያ ጊዜ የአሜሪካ የጦር ጄት በኢራን ተመቶ መውደቁም ተረጋግጧል። ትላንት አርብ አንድ የዩኤስኤፍ 15 ተዋጊ ጄት በምዕራብ ኢራን ተመቶ ወድቋል። ሁለት አብራሪዎች የነበሩ ሲሆን አንዱ ሲተርፍ ሁለተኛው ግን እስካሁን አልተገኘም። በተጨማሪም ኤ10 የተባለ ሌላ አውሮፕላን በፋርስ ባህረ ሰላጤ ወድቆ አብራሪው ተርፏል። ይህን አብራሪ በህይወት ለያዘ ወይም ለጸጥታ ኃይሎች አሳልፎ ለሰጠ 50,000 የእንግሊዝ ፓውንድ ሽልማት እንደሚሰጥ የኢራን መንግስት ሚዲያ በይፋ አስታውቋል ሲል አልጀዚራ ዘግቧል። ትራምፕ ወደ ድንጋይ ዘመን እንመልሳቸዋለን ባሉ ማግስት የተፈጠረው ይህ ክስተት ውጥረቱን አባብሶታል። ይህ ክስተት የአሜሪካን ቀጣይ እርምጃ ምን ሊያደርገው ይችላል? የእናንተን ግምት ኮሜንት ላይ አስቀምጡልኝ። በቀጣይ የሚፈጠሩ አዳዲስ ጉዳዮችን ይዤላችሁ መለሳለሁ። ፎሎ ማድረጋችሁ እንዳይረሳ። መልካም ጊዜ